السلام عليكم مفتي يا جمل مفتي مسجد ተቃጠለኩም ምን አልከኝ? መስጂድ ተቃጠለ። ስንት መስጂድ? ከ40 በላይ እና ትንሽ ነው። ለዚህ ነው አበቴ ቦልቴ ትለኛለህ እንዴ? አይደለኛም ሙስሊሞቹም የተገደሉ እኮ ነው። ምን አልከኝ? ሙስሊሞቹም የተገደሉ ነው። እናሱ ምን አገባኝ እኔ? ከፈለጉ ይለቁ። ምን አንተ ያዚ ምን ሆነ የሰውዬ? ሙስሊሞች ተገደሉ። ለምን አይለቁም? የራሳቸው ጉዳይ ነው። እኔ ራሱ በዚህ አላህ ሞት ፈርዶብኝ አቶ መለስ ነው ከዚህ ያዳን አቶ መለስ ዜናዊ አላህ ሞት ፈርዶብኝ አላህ ሱብሃነሁ ወተዓላ አይደለኛ ሆነ ከስልጣኑ ሊወርዱ ነው። ማን ምን አልከኝ? ከስልጣኑ ሊወርዱ ነው። እርሶ ማን ነው? No, 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 no. No, 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 no. ኢትዮጵያ ያለኔ መኖር አንችልም። ኢትዮጵያ አላህ ሱብሃነሁ ወተዓላ ያጠበቃት በኔ ምክንያት ነው። ዛሬ እኔ ከስልጣን ከወደ ነው ምን ለመሆን አሰቡ? ሙፍቲ እኮ ከኔ በፊት ማንም ከኔ በፊት አንድ ሙፍቲ የለም። አንድ ሙፍቲ የለም። እኔ ብቻ ነኝ። ኢትዮጵያ ከስራለች። እኔን ከስልጣን አውጥታ መኖር አልችልም። ኢትዮጵያ አህመዲን ጀበል እኔ ወደ ስልጣን ሲያመጣ እነዚህ ያደረጉብኝ ነው። ሙፍቲ ማን አንተ? እኔ መለከል መውት ነኝ። የምን መለከል? ከአላህ ተልኬ ነው የመጣሁት። ወዴት ነው የተላከው? ወዴት ነው? ወደ ሙፍቲ ሀጂ እድሪስ ነው የተላኩት። ኧረ አንተ ሙፍቲ ባለ እዚህ ግቢ ውስጥ የለም። ምን ሆነ? አንተ ተሳስተሃል። ሌላ ግቢ ነው። ዑመር ሙፍቲ ባለ እኔ ዑመር ገነቴ ነኝ። አላህ ፈትፈራ ከሆነ ወጣልኝ። ተሳስተሃል። አበቆ ቤት ተሳስቼ ነው የመጣሁት። አዎ ሙፍቲ የሚባል ነገር የለም። እሺ በቃ ተሳስተሃል። መለከሉት ይቅርታ። እርሶ ሀጂ ሙፍቲ እድሪስ አይደሉም? እኔ ዑመር ገነቴ ነኝ። ዑመር ገነቴ እባላለሁ። እስኪ አንዴ ደባብሽ። ችግር አላህ ፍራ። አንዴ ደባብሶት። አስፈልግ ዑመር ገነቴ አንዴ ደባብሶት። No, 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 no. 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 እኔ ጋር እንኩሱ ምንድነው? ቁጭ በሉ። ሀጂ እድሪስ ዑመር አይደሉም?
ዑመር ግን ተነች አላህ የምትፈራ ከሆነ ልትሆንሽ ተሳስያለሁ። ሙፍቲ የሚባል ነገር ቢልብስን ውጣልኝ። አላህ የምትፈራ እርሶ እርሻ ነው የሚያርሱት? አዎ እኔ ገበሬ ነኝ። ይኸው ዱባ እየጠበቁ ነው። በዛ ላይ የሽንት ቤት ዘበኛ ነበርኩ። ኖት? አዎ ይረጋጉ፣ እኔ አልነኮትም፣ ግን ላረጋግጥ እስኪ። ይፈራሉ? የተመለሰ ይመስለኝ። ዑመር ገነቴ ማለት እዚህ ጋር ማለት ሰራ እንጂ ጨምላቃ ጨርቁ አባቴ ጨምላቃ ምን አይነት ነው? እኔ ነው ዑመር ገነቴ እኔ ሙፍቲ ወይ ክብሬ ረገጥ እኔ ነው ሙፍቲ። ኢትዮጵያ ያለ ነው ምን አላት? ኢትዮጵያ ያለ ምን አላት ነው ኢትዮጵያ ክብሬ ረገጠች። ኢትዮጵያ እኔ ከሞትኩ ኢትዮጵያ ነገ ትሞታለች። እኔ ነው ዑመር ገነቴ እኔ ተቀዳሚ ሙፍቲ ሀጂ ዑመር ኢትዮጵያ ውስጥ ተወልጄ አድጌ በዒልም ያደግኩት ነው። ያለ ሙፍቲ የለም ከኔ በፊትም ከኔ በኋላ ይመጣ ቤት ውስጥ